እግዚአብሔርን ድምጽ እየሰማን እግዚአብሔር ሹክ ይያለን አቅጣጫ ይያሳየን ይህን አርግ ይህን አታርግ በዚህ ልጅ ይጎዳል በዚህ ልጆች ይበሳጫሉ ይበላሹብሃል ቸል ካልክ ደግሞ ይጠፉብሃል እቺን አድርግ ይበለን ለልጆቹም ደግሞ እግዚአብሔር ጥሩ ልብ ገራገር ልብ ንጹህ ልብ ይስጣቸው መጽሐፍ ቅዱሳችንን እናንብብ ያዕቆብ መጽሐፍ ምዕራፍ 1 ቁጥር 16 እና 17 አነባለሁ የተወደዳችሁ ወንድሞቼ ሆይ አትሳቱ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው መለወጥም በርሱ ዘንድ ከሌለ በመዞርም የተደረገ ጥላ በርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ መልካም ስጦታ በረከት በጎ ስጦታ ጥሩ ነገር መልካም ነገር ከሰማዩ አባት ይመጣል በጣም አስተዋይ አባቶች አሉ እግዚአብሔር ረድቷቸው ነው አስተዋይ የሆኑት እግዚአብሔር ስጦታ ሰጥቷቸው ነው አስተዋይ የሆኑት አባቶች በአይነት አንድ አይነት አይደለንም የተለያየን የሆነው የኋላ ታሪካችን ህይወታችን የተለያየ ስለሆነ ነው ከተለያየ ቤተሰብ ከኋላ የተለያየ አያት ቅድመ አያት በእናት በኩል በአባት በኩል ከተለያየ ምንጮች ነው የመጣነው ልማዶች ባህሎች አስተዳደጋችን አካባቢያችን እኛን ስለቀረጸን አሁን እኛ እንደ አባት የአባትነትን ሐላፊነት ለመወጣት ጥረት ስናደርግ የተቀረጽንበት ህይወት በእኛ ላይ ተጽዕኖ ያሳድራል ከልጅነታችን ጀምረን እንደ መጽሐፍ ቅዱስ ቤተሰብ ልጅ በመንፈስ ቅዱስ እንደተለወጠ ቤተሰብ ልጅ አይደለም ያደግነው እግዚአብሔር ረድቶን ነፍሳችን ስለዳነች ተመስገን ምናችንም የሚያምር አልነበረም የኋላ ታሪካችን የኛም ሆነ የኛ አባት የኛ አያት የኛ ቅድመ አያቶች ታሪክ ጥሩ አልነበረም ከጥሩ ታሪክ ውስጥ አልመጣንም ከጥሩ የማሳደግ ቤተሰብ ውስጥ አልመጣንም በጥሩ ቤተሰብ ውስጥ አብርሃም ይስሐቅ ያዕቆብ ልጆች የልጅ ልጆች እያለ የመጡ እንኳን በቤተሰብ አያያዝና ለወላጅ በመታዘዝ ዙሪያ ሲታይ እነሱ እንኳን ተቸግረዋል እኛማ በጣም ምስቅልቅላችን የወጣ ነው ብዙም አይደንቅም እግዚአብሔር ስለረዳን አሁንም እየተናገረ እያስተማረ አቅጣጫ እያሳየ ስለሆነ እግዚአብሔር ይመስገን በጣም አመስገን ይሰማኛል አንዳንድ የተሳካላችሁ አባቶች አላችሁ ልጆቻችሁ ጥሩ መልክ ይዘው ጥሩ ባህሪ ይዘው አስተዋይ ሆነው እግዚአብሔርን የሚፈሩ ሆነው የቅድስናው መንገድ አጥብቀው ይዘው እምነቱንም በደንብ እየተረዱ በእምነቱ ውስጥ የሚደረገውን እንቅስቃሴ በአግባቡ እየተንቀሳቀሱ መስመር ያላችሁ እችን ያገዛችሁን አምላክ በጣም ልትባርኩት ይገባል ከእግዚአብሔር ሆነላችሁ በጎ ስጦታ ከርሱ ነው አንደ ሁላችንም እናመስግን ስለተሳካላቸውም እናመስግን እንደ አባትም የአባትነትን ቀመስኩ እንደ ቤተክርስቲያን መጋቢ የየቤቱን እባክህ ምከረን እባክህ ጸልይልን ብለው ስሉ የየቤቱንም አይቻለሁ ሰምቻለሁ በጣም ከባድ ፈተና ነው በዚያ ፈተና ውስጥ እግዚአብሔር ስጦታ አብዝቶላቸው ጥበብ ሰጥቷቸው ምክር ሰጥቷቸው ትምህርት ሰጥቷቸው የሚጸልዩትን ጸሎት ሰምቶላቸው ልጆቻቸው ጥሩ መንፈሳዊ ህይወትና በረከት ያገኙ የሚሄዱ ሰዎች እግዚአብሔር በጣም የረዳቸው ስለሆነ የረዳቸውን አምላክ ማመስገን ይገባቸዋል እኛም አናዝንም እኛም አናኮርፍም ሌሎቻችንም እግዚአብሔር አሁን ይረዳናል ከዛሬ ጀምሮ ልመናችንን እንቀጥላለን እግዚአብሔር ይባረክ በአባትነት ሚና እየተጫወታችሁ ያላችሁ እናቶችም እናንተንም እግዚአብሔር ይረዳችኋል የቤታችሁ አባት ኢየሱስ ነው እናንተን አባት አርጎ አባት የሚሰጠውን ምክር አባት የሚሰጠውን ጸሎት አባት የሚሰጠውን ያስተዳደግ አመራር ለቤታችሁ እንዲሰጣችሁ ኢየሱስ ክርስቶስ ቤታችሁ ሕያው ሆኖ ቆሞ ስላለ እስቲ ሁላችንም ተመስገን ዛፍ አይታችሁ እንደሆነ አንዳንዱ ምንም አያስቸግርም ቀጥ ብሎ ከታች ዝም ብሎ ያደገ ቀጥ ብሎ ይወጣል ለምሰሶ ይሆናል አንዳንዱ ዛፍ ግን እገዛ ያስፈልገዋል ድጋፍ ያስፈልገዋል ጠማማ እንዳይሆን ከሌላ ደረቅ አጠና ጋራ አጠናው አጠገቡ ተተክሎ እየታሰረ አብሮ በዛ በደረቅ አጠናው አስታኮ ቀጥ ብሎ እንዲያድግ ይገዛ ያስፈልገዋል
ወደ ልጆቻችንም ስንመለከት አንዳንዱ ልጅ እንዴት እንደሆነ እሱ ያውቃል። አያስቸግርም። ዝም ብሎ ቀጥ ብሎ የዋህ ሆኖ ገራገር ሆኖ ያድጋል። አንዳንዱ ድጋፍ ያስፈልገዋል። እዛ ውስጥ የኛን ችግር የሚያውቅ አምላክ ያኛውንም አቅንቶ ስለሰጠን ይመስገን፣ ይሄኛውንም የሚያቀና ጸጋ ስለሚሰጠን ይመስገን። በማንኛውም ተስፋ አንቆርጥም። በየቤታችሁ ብዙ ልጆች 10 ልጅ 5 ልጅ 3 ልጅ 2 ልጅ እንደየስጦታው እንደየፍላጎታችሁም እንደ ስጦታው የተቀበላችሁ ልጆቹ የተለያዩ መሆናቸውን አይታችኋል። ልጆቹ በጣም የተለያዩ ናቸው። ከአንድ አባት ከአንድ እናት ተወልደዋል፣ ግን የተለያዩ ናቸው። አንደኛው ምናልባት የአያቱን ይዞ ወጥቷል፣ አንዱ ደግሞ የቅድመ አያቱን ይዞ ወጥቷል፣ አንዱ በእናት በኩል ያለውን ይዞ መጥቷል፣ አንዱ በአባት በኩል ያለውን ይዞ መጥቷል፣ አንዱ ደግሞ የሰባተኛ አባቱን ባህሪ እንዳለ ቁልጭ አድርጎ ይዞ መጥቷል። ይሄን ስናስብ ብዙ ራሳችንን ማስጨነቅ እኔ ወይኔ ልጄ በእጄ ተበላሸ ብለንም እንድንሰቃይ አይታየኝም። ይሄን ስላችሁ የኛ ሚና የለም እያልኩ አይደለም። እኛ ማድረግ ያለብን እግዚአብሔር ቃል አድርጉ የሚለን አለ። በዚህ ሁሉ መሃል ሁሉን ማድረግ የሚችል መልካም ስጦታ የሚሰጥ የሚባርክ የሰማይ አባት አለ። ክብር ለእርሱ፣ ክብር ለእርሱ። እስካሁን ስለተቀበልነው መልካም ነገር ክብር ለእርሱ። በመንፈሳዊ ህይወታቸው መለሎ ስለሆኑ ልጆችም እግዚአብሔር ይመስገን። የቤት ስራ ላለብንም ልጆች እግዚአብሔር ይመስገን። በሁለቱም እናመሰግናለን። የቤት ስራው እኛን አባትነትን እናትነትን አሳዳጊነትን ለማስተማር ሳይሰጡ አይቀርም። የቤት ስራ ሆኖ ሳይሰጡ አይቀርም። ሁሉ መለሎ ቢሆን መጸለይ አንችልም። ሁሉ መለሎ ቢሆን የእግዚአብሔር የቃሉ ዕውቀት የማሳደግ ዕውቀት አይመጣልንም፣ ምክር አይመጣልንም። ግን አንዱ መለሎ ነው፣ በሱ እንጽናናለን። ሌላው ደግሞ ትንሽ የቤት ስራ የሚጠይቅ ነው። ስለሱ እንጸልያለን፣ እንጾማለን፣ እናንኳኳለን። አይዟችሁ ይረዳናል። ስለመልካሙም ይመስገን፣ ስለሌላውም ይረዳናል። መልካም ስጦታ ይሰጠናል። ልጆች ማሳደግ እንግዲህ በልጅነት ነው እኔ ልጅ የተሰጠኝ። በልጅነት ትዳር እንዲመሰርት አደለኝ። ያ እንግዲህ የእግዚአብሔር አሰራር ነው። እኔ እኮ ራሴ ገና አድጌ ያልጨረስኩ ገና የአባቴ ምክር የሚያስፈልገኝ ገና አባቴ ይሄ ያዋጣል ይሄ አያዋጣህም፣ በዚህኛው አቅጣጫ ቀጥል፣ ይሄኛውን ግን አስተካክል እንዲለኝ የሚያስፈልገኝ እኔ ደግሞ ልጅ ተሰጥቶኛል። ስለዚህ እኔ አላውቀውም ነበር፣ እግዚአብሔር ረዳኝ እንጂ እኔ አላውቀውም። ደግሞ ልጅ ስለወለድኩ ብቻ አይደለም አለማወቅ። ትልቅ ሆኖ ተወልዶም እግዚአብሔር ካልሰጠው አለማወቅ ይኖራል። በ40 ወልዶም በ50 ወልዶም እግዚአብሔር ዕውቀት ካልሰጠ እግዚአብሔር ጥበብ ካልሰጠ እግዚአብሔር የእግዚአብሔራዊ አስተዳደግ በቤተ ክርስቲያን ልጅ አርጎ የዋህ ልጅ ትሁት ልጅ ታዛዥ ልጅ አዋቂ ልጅ ለራሱ ቁም ነገር ያለው ለቤተሰብ ቁም ነገር ያለው ለአገር ቁም ነገር ያለው የዘላለም ሕይወት ወራሽ ጥሩ የወደፊት አገልጋይ አርጎ ለማሳደግ በሳሎኖ ወልዶም እግዚአብሔር ስጦታ ካልሰጠ ሰውየው ከየትም አያመጣም። ስጦታ ሰጪ የሆነ አምላክ አለ፣ ይረዳናል። ነው የሕይወት ምንጭ የዕውቀት ምንጭ የጥበብ ምንጭ እሱ ነው። ከአባቴ መግረፍ ስለተማርኩ እኔ ገና አመት የተወለደውን ልጄን እኔ በግርፊያ ስላደኩ እኔም በመግረፍ ላሳድግ ብዬ ሞክሬያለሁ። የተማርኩት እንደሱ ነው። ስለዚህ ብዙም ራሳችሁን የምታስጨንቁበት ነገር አይታየንም። ግን አሁን የሚመክር አቅጣጫ የሚያሳይ ልጅ እንዲህ ያድጋል፣ ልጅ እንዲህ ይመከራል የሚል አምላክ ኢየሱስ ክርስቶስ ይባረክ። ከየልማዳችን አውጥቶ አንዳንዱ ፈጽሞ ልጁን አይነካም። ጥበብ ሰጪ አምላክ ያለፈውን ይመረናል። ያለማወቅ ወራት ናቸው። ብዙዎቻችን ዕውቀት አልነበረንም። ልጅ እንዴት እንደሚያዝ ዕውቀት አልነበረንም። አሁንም ዕውቀትን ሰብስበን ጨርሰናል ብለን አንመካም። ጥሩ ይወጣላችሁ ጥሩ ወጣልኝ ብላችሁ መመካት አትችሉም። እዚህ ውስጥ አሁን ልጁም በሙሉ የሸኘ ልጁ ወደ የቤቱ ይሄደለት አለ፣ ወይም ልጁ ውጭ ሀገር ይሄደለት አለ፣ ወይም ልጁ ገና በትምህርት ቤት ደረጃ ያለ አለ፣ ወይም ራሱን የቻለ ገና ወጣት የሆነ ገና መካከለኛ ታዳጊ የሆነ ከታች ደግሞ ትንሽ ያለው በየአይነቱ ያለው አለ። ገና ደግሞ መውለድ ጀምሮ ገና የ1 አመት የ2 አመት የ3 አመት ልጅ ያለው አለ። ይገርማቸዋል። እነዚህ አባቶች ሁሉ በማሳደግ ጉዳይ ላይ እኩል አይደሉም፣ እኩል ሊሆኑ አይችሉም።
ወደ የቤቱ የሸኘው ያመለጠው ነገር ስላለ አሁንም እየለመነ እዚያው ባለበት ልጄን አደራ እንዲለው ግድ ይሆንበታል። አልተሰራማ፣ የቤት ስራ አልተሰራም። እኛም አላወቅንም ምን እናርግ? እኛ አንዳንዶቻችን ለወንጌል አገልግሎት ህይወታችን ስንሰጣ ከሁሉም በፊት ወንጌል አባቱን ትቶ እናቱን ትቶ ሚስቱን ትቶ ልጆቹን ትቶ የሚለውን ቃል በቃል ቃሉን ፈጽመን ዞር በሉ ዝም በሉ ለማነጋገርም ልጁ ሲመጣ ዞር በል እኔ ለወንጌል እየጸለይኩ ነኝ፣ ዞር በል እኔ ለወንጌል መጽሐፍ ቅዱስ እያጠናሁ ነኝ። በዞር በል ብቻ ነው ልጆች ያደጉት። እና ልምከርና ላሳይ አይደለም የተባለው። የወንጌል አገልጋዮች አባታችን አይፈርድብንም፣ ግን አሁን ማካካሻውን እሱ ይስጠን። ምክንያቱም ልጆቹ ሄደዋል ወይ ወደ ቤታቸው ሄደዋል ወይ ጎልምሰዋል። ትንሹም እኔ አውቃለሁ ይላል። የድሮው ልጅ ሲያጎርሱት እሺ ብሎ ይጎርሳል። የአሁኑ ልጅ ዞር በይ እኔ ራሴ ጎርሳለሁ ይላል። ራሱ መፈትፈት ይወዳል። እንግዲህ በዚህ ሁሉ ፈተና መሃል ስጦታ ሰጪ አባት ይርዳን እንጂ ሌላ ምን ይባላል? አሁን የሚቀረውን የቤት ስራችንን ለመስራት እግዚአብሔር ስጦታውን ያብዛልን። በጎ ስጦታ ከርሱ ነው፣ ጥበብ ከርሱ ነው፣ ዕውቀት ከርሱ ነው። አንድ የመጽሐፍ ቅዱስ ክፍል አነባለሁ። በትንቢተ ኢሳይያስ ምዕራፍ 28 ከ23 ጀምረን እናንብበው። አድምጡ፣ ድምፄንም ስሙ፣ ልብ አድርጉ፣ ንግግሬንም ስሙ። በውኑ ገበሬ ሊዘራ ሁል ጊዜ ያርሳልን? ወይስ ሁል ጊዜ እርሻውን ይገለግላልን? ጓሉንስ ይከሰክሳልን? እርሻውን ባስተካከለ ጊዜ ጥቁሩን አዝሙድ ከሙኑንም ስንዴውንም በተርታ ገብሱንም በስፍራው አጃንም በደረጃው የሚዘራ አይደለምን? ይህንም ብልሃት አምላኩ ያስታውቀዋል ያስተምረውማል። ጥቁሩ አዝሙድ በተሳለች ማሄጃ አያኬድም፣ የሰረገላ መንኩራኩር በኬሙን ላይ አይዞርም። ነገር ግን ጥሩ አዝሙድ በሽመል ከሙንም በበትር ይወቃል። የእንጀራ እህል ይደቃልን? ለዘላለም አያኬደውም። የሰረገላውን መንኩራኩርና ፈረሶቹን ምንም ቢያስገድበት አያደቀውም። ይህም ደግሞ ድንቅ ምክር ከሚመክር በምክሩም ማለፊያ ከሆነው ከሰራዊት ጌታ ከእግዚአብሔር ወጥቷል። ይሄ ስለ እርሻ የሚናገር ይመስላል፣ ግን የእርሻ ምሳሌን ለመንፈሳዊ ነገር ነው የሚያስቀምጠው። እያንዳንዱ አገልጋይ በአገልግሎቱ ቤተሰብ ያለው በቤተሰብ አስተዳደር አያያዝ በቤተሰብ በልጆች አስተዳደግ ሊያደርግ ያለው ብልሃት፣ ጥበብ፣ ዕውቀት፣ ማስተዋል ለገበሬው ለእርሻው አሰራር ለአስተራረሱ ጓሉን እንዴት እንደሚከሰክስ ማሳውን እንዴት ለእህል ዘር እንደሚያዘጋጅ እያንዳንዱ እህል ሲዘራ በአንድ አይነት ሁኔታ ስለማይዘራ አንዱ እህል የሚዘራበትን ሁኔታ ሌላኛው ደግሞ የሚዘራበትን ሌላ ልዩ ሁኔታ የታጨደው እህል የሚወቃበትን ወደ ፍሬና ገለባ የሚለይበትን ዘዴ ለምግብ እህል ሲፈጭ የትኛው እህል ደቆ የትኛው ብዙም ሳይደቅ የሚፈጭበትን ይሄንን ብልሃት ለሰው እግዚአብሔር ያስተምራል ይላል መጽሐፍ ቅዱሳችን። ለእርሻ እንኳን እግዚአብሔር ያስተምራል ይላል። መንፈሳዊ ስራ የወንጌል አገልግሎት የቤተ ክርስቲያን እንክብካቤም ይሁን የልጆች የቤተሰብ አስተዳደግ ከዚህ ለእርሻ ከሚያስፈልገው ጥበብ በላይ ስለሚያስፈልግ በጣም ረቂቅ የሆነ ውድ የሆነ የሰው ህይወት ላይ ነው እኛ የምንሰራው። እግዚአብሔር ለኛ የሰጠን ውድ ህይወት ነው። ኢየሱስ የተሰዋለት ህይወት ነው። ይሄንን ህይወት እንዴት መምከር እንዳለብን፣ እንዴት ማስተማር እንዳለብን፣ እንዴት አቅጣጫ ማሳየት እንዳለብን፣ እንዴት አኗኗር ማሳየት እንዳለብን፣ እንዴት የእግዚአብሔርን ፍርሃት ማስተማር እንዳለብን እግዚአብሔር ካልሰጠ ከየት ይመጣል? እግዚአብሔር ካልረዳን ማን ይረዳናል? እግዚአብሔር ይርዳን። ልጆች ያለን ኃላፊነት ያለን ለሄዱትም ማድረግ የሚገባንን ሳናደርግ የቀረን ኢየሱስ ክርስቶስ ለሄዱትም ላደጉትም አሁን ቁጭ አድርገን ለማስተማር ለመምከር ብዙም ለማይመች አሁን ደግሞ በእጃችን ላሉት ለእያንዳንዳቸው
የምንሰጠውን ነገር የምንመክረውን ነገር የምናሳየውን ነገር ኢየሱስ ክርስቶስ እንዲሰጠን የጥበብ ምንጭ የሆነ የእውቀት ምንጭ የሆነ የማስተዋል ምንጭ የሆነ ሰጪ የሆነ አባታችን እንዲሰጠን እግዚአብሔርን አጥብቀን መለመን ይገባናል። ዛሬም መለመን ይገባናል። በየቤታችንም መለመን ይገባናል። ጥበብን ስጠኝ ዕውቀትን ስጠኝ ልንል ይገባናል። ሚዛን ጠብቀን ልጆቻችንን በምክር በተግሳጽ የምናሳድግበት ስጦታ ዕውቀት ብልሃት ከሰማይ ካልመጣ በስተቀር የኛ ብልሃት ብዙም አይሰራም፣ የኛ ጥበብ ብዙም አይሰራም። የእግዚአብሔር ጥበብ የእግዚአብሔር ዕውቀት የእግዚአብሔር ስጦታ ግን ስለሚሰራ ይሄ ቀላል ነገር አይደለም። ስጦታህን ስጠኝ፣ ዕውቀት ስጠኝ፣ ማስተዋል ስጠኝ፣ አያያዝ ስጠኝ፣ አደራረግ ስጠኝ። ዛሬ ልጆች የሆናችሁም ነገ እግዚአብሔር አባት ያረጋችኋል፣ እናት ያረጋችኋል። ወላጆች የሚመክሩትን እንዲሰሙ፣ ወላጆች የሚያሳዩትን አቅጣጫ እንድትከተሉ መጽሐፍ ቅዱሳዊ የሆነ የእግዚአብሔር ፍርሃት የሆነ ቅድስና የሆነ ጽድቅ የሆነ ለዘላለም ሕይወት የሚጠቅም ለምድር በረከት የሚጠቅም ከእግዚአብሔር ጋራ በፍቅር በአንድነት የሚያኖር በእግዚአብሔር ፊት ሞገስ የሚያሰጣችሁን ምክር ወላጅ ሲሰጥ ዛሬ ስሙ። ዛሬ ሲሰሙ ነገ ልጆቻችሁ ይሰሟቸዋል። ሰው የሚዘራው ያንን ስለሚያጭድ ማለት ነው። ስለዚህ እግዚአብሔር ልጆችንም ይርዳ፣ እኛንም ይርዳ፣ እናቶችን ይርዳ፣ አባቶችን ይርዳ። ለመርዳት የሚችል ስጦታ ያለው የጥበብ ምንጭ የእውቀት ምንጭ የሆነ አምላክ የስጦታ ምንጭ የሆነ አምላክ ለሁላችንም ኢየሱስ ክርስቶስ ስጦታ አብዝቶ ይስጠን። 100 አባቶች ልጆች እንዴት እንደምትይዙ አያያዛችሁን በጽሁፍ አምጡ ቢባል የመቶዎቹ አያያዝ የተለያየ ዝብርቅርቅ ያለ እንደሚሆን ምንም ጥርጥር የለው። ይሄ ለምንድን ነው? ብዙ የልጆች አስተዳደግ አያያዝ ከኋላ የሰበሰብነው ከጥንት ጀምሮ እየተማማርን ከአባት ወደ ልጅ ከልጅ ወደ ልጅ የመጣ ነገር ስለሌለን ቅድም እንዳልኳችሁ ከተለያየ ምንጭ ስለመጣን የተለያየ የአያያዝ ዘዴ አለን። መጽሐፍ ቅዱሳችን ደግሞ ስለ አንድ አያያዝ ነው የሚናገረው። እግዚአብሔራዊ አያያዝ፣ መንፈሳዊ አያያዝ፣ መጽሐፍ ቅዱሳዊ አያያዝ። እግዚአብሔር ያስተምረን። እንዴት እንደሚይዝ አስተምረኝ፣ እንዴት እንደሚመክር አስተምረኝ፣ እንዴት ልጆችን እንደማስተምር አስተምረኝ፣ እንዴት እንደማሳይ አስተምረኝ። ለኔ ካልገባኝ እኔ ከየት አመጣለሁ? እኔ ካላወቅኩ እኔ ከየት አመጣለሁ? ቅድም ብያቸዋለሁ። አባቴ ሲገርፍ ስላየው እኔ መግረፍ ጀመርኩ። ምን ላድርግ? እኔ ደግሞ እስከ 16 ዓመት ተገርፌያለሁ። ስለዚህ የ16 ዓመት ልምድ ምንድነው? መገረፍ ነው። ስለዚህ እኔም ልጅ ሲሰጠኝ የመጀመሪያ ልጅን ማስተካከለው በመግረፍ ነው ብዬ ገና ጨቅላውን መግረፍ ጀምሬያለሁ ማለት ነው። እሱ ያየው እኔ የማይታየኝ ልጅ ስለሆንኩ የማይገባኝ ያላስተካከልኩ ነገር ቢኖር ነው ብዬ ጓዳ ገብቼ እንደው ምን ይሻለኛል እኔ ላይ አንድ እንከን ማየት የማይፈልግ በጣም ድንቅ የሆነ አባት ነው። ይሄን ሁሉ ሲያደርግ እኔ ወደ ጓዳ ገብቼ እኔ ምን ይሻለኛል? ትላንት ተገርፌ ዛሬ አልማርም እንዴት የራሴን ነው የሚወቅሰው? እስቲ ልጆችም አባቶችም እናቶችም እስቲ እግዚአብሔር ማስተዋል ይስጠን። በጎረቤት ይገርማቸዋል። እዚህ ቤት አንድ ወንድ ልጅ አለ። የቤቱ የመጀመሪያ ልጅ ነው። እኔ የቤቱ ሁለተኛ ልጅ ነኝ። የኔ አባት ሲገርፍ አይቶ ይሁን ወይም ያኛው ሲገርፍ አባቴ አይቶ ይሁን እሱን አላውቀውም ታሪኩን፣ ግን ሁለቱም ይገርፋል። አባቴም እኔን በጣም ይገርፋል። እዚህ ቤት ያለው ልጅ አባትም ልጁን በጣም ይገርፋል። እኔ በጸጋ ስለሚቀበል እዚህ እግዚአብሔር የፈሰጠው ማስተዋል ስላለ ግርፋቱን ሁሉ ለተግሳጽ ለምክር ተጠቀምኩ። እዚህ ጋር ያለው ልጅ ወደ 15 16 ዓመት ሲሆነው ከዚህ ቤት ግርፋት አዋሳ ሄደ። ከዛ ጠፋ የለም። አሁን ለአንዱ ተግሳጽ ዕውቀት ይሰጠዋል፣ ለአንዱ እዚህ ቤት ምናልባት ለዚያ ልጅ ተግሳጽ ላይሆን ይችላል። እዛ ቤት የሚያስፈልገው ምክር ማሳየት፣ ይቅርታ ማብዛት፣ ወደ እግዚአብሔር እባክህ ይሄን ልጅ አንተ ሰው አድርግልኝ ብሎ መጮህ ሊሆን ይችላል። ግን አባቱ ስለማያውቅ የትኛው እንደተኮራረጀ ባላውቅም ሁለቱም ሲጀልጡ አንደኛው ሰው ሆነ፣ አንደኛው ሰው አልሆነም። ልጅን እንዴት እንደሚያሳድግ እግዚአብሔር ጥበብ ይስጠኝ። ልጅህን እንዴት እንደምታሳድግ እግዚአብሔር ጥበብ ይስጥህ፣ ማስተዋል ይስጥህ፣ አደራረግ ይስጥህ፣ አሰራር ይስጥሽ እንጂ እዚህ ስለተገረፈ እዚህም ተገርፎ ሰው ይሆናል ተብሎ አይታሰብም።
እዚህ ጋር ደግሞ እሽሩሩ ስሉ ሰው ስለሆነ እዚህም ጋር እሽሩሩ ስሉ ሰው አይሆንም። በአንድ ቤት ያሉ ልጆች እግዚአብሔር እያንዳንዱን እንዴት እንደምንይዝ የጥበብ ሰጪ፣ የእውቀት ሰጪ፣ የማስተዋል ሰጪ፣ የማመዛዘን ሰጪ፣ የእያንዳንዱን አያያዝ ሰጪ የሆነ አምላክ ለእያንዳንዳችሁ ይስጣችሁ። በአንድ ቤት ባሉ በርከት ባሉ ልጆች ላይ አያያዝ ይገርማል፣ ይለያያል። በምግብ ላይ አድሎ አይኖርም፣ በልብስ ላይ አድሎ አይኖርም። ግን በማሳየት በማስተማር አቅጣጫ በማሳየት ጠባይ በማረም ዙሪያ ልዩነት አለ። እያንዳንዱን በቤታችን ያለውን በኩሩን ቀጣዩን እንዴት እንደምንይዝ እግዚአብሔር ጥበብ ያፍስስ። ያዕቆብ 12 ወንዶች አንድ ሴት ተወልደውለታል። 12ቱ አንድ አይነት አይደለም። ሲመርቃቸው ከልጅነት ጀምሮ አይቷቸው ስለነበረ እንደየሁኔታቸው ነው የመረቃቸው። እንደየጠባያቸው እንደየአካሄዳቸው ነው የመረቃቸው። 12ቱ 12 አይነት ሆኑበት። በርግጥ እናቶች ይለያያሉ። ግን ወደ ፍሬ ነገሩ ስንመለስ ይሄን ሁሉ የሚናገረው ያቅተናል ለማለት አይደለም። ባለፈው ባለማወቃችን ብዙ ያጣነው የተበላሸብን ነገር ቢኖር ከዚች ከዛሬዋ ቀን ጀምሮ ከዛሬው ጊዜ ጀምሮ እግዚአብሔር የጥበብ ምንጭ፣ የእውቀት ምንጭ፣ የማስተዋል ምንጭ፣ የስጦታ ምንጭ ሰጪ የሆነ አምላክ አቤቱ ኢየሱስ ስጦታህን አብዛ። ለልጆች ለመናገር ከመሄዳችን በፊት መጸለይን ይጠይቃል። ልጆች ያጠፉትን ለመገሰጽ ከመሄዳችን በፊት መጸለይን ይጠይቃል። መጸለይን ይጠይቃል። ምን ላርገው ምን ልበለው ማለትን ይጠይቃል። ያስተዳደር ስጦታ ከየትም አይመጣም። መልካም ስጦታ ጥበብ ዕውቀት ሰጪ ከሆነ ከሰማይ አባት ብቻ ነው የሚመጣው። እግዚአብሔር ነው ጥበብ ሰጪ፣ እግዚአብሔር ነው ዕውቀት ሰጪ። አውቃለሁ እያልን የማናውቀው ነገር አለ። እችላለሁ እያልን የማንችለው ነገር አለ። ለኛ ትክክል የመሰለ ትክክል የማይሆን ነገር አለ። ሰው የተለማመደው ነገር ነው በህይወቱ በኋላ በጣም ህይወት ሆኖ ልቀቅ ብሉት የማይለቅ ትግል የሚሆነው ከልጅነት ጀምሮ የተለማመደው ነገር ነው። ስለዚህ እቺን ልጅህን አትልቀቀው፣ ስትከለክለው እንዲከልክለው ብሎ ለልጁ እንዲያሳይ ጥበቡን ሹክ ዕውቀቱን ሹክ ማለት የሚችለው ማን ነው? የሰማዩ አባት ነው። በጣም በእግዚአብሔር ፊት ራሳችንን ዝቅ አድርገን እኔ አልችልም አንተ እርዳኝ፣ እኔ ልክ የሚመስለኝ ልክ ላይሆን ይችላል። ነገር ግን ቁጥጥር ያስፈልጋል፣ ማሳየት ያስፈልጋል፣ መምከር ያስፈልጋል፣ ጥበብ ያስፈልጋል፣ ብልሃት ያስፈልጋል። መቼም ዘዴ ጥበብ ብልሃት ከሰማይ ካልመጣ ከየት እናመጣዋለን? በፊደል ብቻማ አይሆንም። ፊደሉ ኃይለኛ ነው፣ ግን ጥበብም ዕውቀትም ያን ፊደል የምናቀርብበት ብልሃት ያስፈልጋል። ኮካኮላ አዝዤ ጠጣሁና ትንሽ አስቀረው፣ አንድ ሲኒ የምትሆን ያህል። ወደ ቤት መጥቼ በነጭ ፕላስተር እላዩ ላይ መርዝ ብዬ ጻፍኩበት። ዛሬ እናንተ ትምህርት ለማስተማር መርዝ ገዝቼ መጣሁ አልኩ። እስቲ ከቤት ንጹህ ውሃ አምጡ፣ ብርጭቆ የታጠበ አምጡ አልኩና አመጡልኝ። ሁለቱ ብርጭቆ ላይ ንጹህ ውሃ ቀዳው። ወደ ብርጭቆ አፉ አካባቢ ሲደርስ አሁን ከመርዙ ትንሽ ውሃው ላይ ሊጨምር ነው ብዬ አንድ ጠብታ ብቻ እዛችም ላይ አረኩና አንስቼ እንኩ ጠጡ አልኳቸው። ኧረ ፋዘር ምን ነካ? ምን ነው ፋዘር ዛሬ በመርዝ ልትገድለን መጣ እንዴ? ልጆች ናቸው እንደሱ ነው ወዲያው የሚታያቸው። ለምንድን ነው ማጠጡት አልኩ። እንዴ መርዝ አምጥተህ ጨምረህ ልትገለናል? እሺ ጥሩ እንግዲህ በቃ ይሄ መርዝ የገባበት ውሃ ዋጋ አለው ትጠጣላችሁ አልኩ። አረኛ አልጠጣም አለ። እሺ መርዙን ደግሞ ለማውጣት እስቲ አብረን ሙከራ እናርግ አልኩ። ከውሃው ውስጥ መርዙን ለመለየት እስቲ ጥረት እናርግ እንሞክር አልኩ። እንኳን እነሱ እንጃ እንትኑ ይችል እንደሆነ ይሄ ኬሚስትሪ ላቦራቶሪው ይችል እንደሆነ እኔ አላውቅም። ከዛ አረፋዘር አይቻልም አሉ። ምን ይሻላል አልኩ። መጥፋት ብቻ አሉ። ወሰዱና ደፉ። እጠቡት፣ በደንብ በሳሙናው ፋርካችሁ እጠቡት። ታጠበ። መርዙን ያኛውንም ወስደን ጣልነውና ከዛ በኋላ አሁን ከንጹህ ውሃ በብርጭቋችን ጨምረን እንጣጣ። አያችሁ እቺ ንጹህ ውሃ ኢየሱስ የፈጠራችሁ
ተፈጥሯዊ ቅድስና፣ ተፈጥሯዊ ህይወት፣ በዚህ በክርስቲያን ቤት ያለች የጸሎት ህይወት፣ መንፈሳዊ ህይወት፣ ከቃሉ ጋር የምትወድ ህይወት፣ እግዚአብሔርን የምትፈራ ህይወት፣ የዓለም ቆሻሻ ጠብ ያላለችባት ህይወት፣ እቺ ህይወት በጸሎት በመንፈስ ቅዱስ እየታደሰች ስትቀጥል እግዚአብሔር ይቀበለናል። ለሰው እንጠቅማለን፣ ለአገር እንጠቅማለን፣ ለዘላለም ህይወት እንበቃለን። ነገር ግን ከዓለም ነገር ድንገት አንድ ጠብታ ወደዚህ ንጹህ ህይወት ቢመጣ በጣም አስቸጋሪ ይሆናል። እንዲያው አደራችሁን ይሄ ዓለም ይዘግንናችሁ አልኩ። እያየው ዘገነናችሁ። አልመካም፣ እየተመካው አይደለም። እስካሁን ያረኩትንና እግዚአብሔር እስካሁን ያረገልኝን መልካም ነገር ጫፏን ለመንገር ነው እንጂ አሁን ደግሞ ሌላ ጥበብ ይጠይቃል። እያደጉ ነው። ሌላ ማስተዋል ይጠይቃል። ሌላ ደግሞ ሌላ የማስተማሪያ ዘዴ ይጠይቃል። ሌላ የማስተማሪያ ብልሃት ይጠይቃል። ሌላ ጸጋ ያስፈልጋል። ለእያንዳንዳችሁ በየቤታችሁ ለልጆቻችሁ በምን መንገድ የእግዚአብሔር ልጆች፣ ጻድቃን ልጆች፣ የዋሃን ልጆች፣ ትሑታን ልጆች፣ እግዚአብሔርን የሚፈሩ ልጆች፣ በቅድስና የሚኖሩ ልጆች፣ በኑሯቸው በስራቸው ቁም ነገረኛ ልጆች እንዲሆኑ በየትኛው በኩል እንዴት ባለ ጥበብ ማስተማር እንደምትችሉ እሱ ያውቅበታል። እሱ ይችልበታል። ኢየሱስ ሊሰጠን ይችላል። ኢየሱስ ሊያሳየን ይችላል። በየዕለቱ ይሄንን ልመና መለመን ይገባናል። እንዴት ልምከር? እንዴት ላስተምር? ጌታ ኢየሱስ ክርስቶስ በሚማረው በተማሪው በልጄ በኩልም በሚመክረው በምክር በኩል ምክሩ አእምሮው ተከፍቶ እንዲቀበል እኔም ደግሞ ተገቢ ምክር እንዲመክር አንተ ሰጪ ነህና ወደዚያም ስጥ ወደዚህም ስጥ ማለትን ይጠይቃል ወንድሞች።